ሴትዮዋ አሉ መድኃኔዓለምን መንገድ ላይ ያገኙት አሉ። 60 ዓመታቸው ነው መድኃኔዓለምን መንገድ ላይ ሲያገኙት። ጌታ ሆይ መድኃኔዓለምን አግኝቼማ አንዳች ነገር ሳልጠይቀው እንዴት እለቀዋለሁ አሉና እባክህን እድሜ ጨምርልኝ አሉት አሉ። መድኃኔዓለምን ብታገኙት ምን ትጠይቁት ይሆን? እንጃ። እድሜ ስጠኝ አይሉት መሰላችሁ? ስንት ልስጥሽ አላቸው። ቸር አይደል እሱ? ጌታዬ 20 ጨምርልኝ አሉት። ስንት ነበሩ እሳቸው? 20 ሲጨመር ወዲያው ሲሰጣቸው ወይ እንደዚህ ቸር ነው እንዴ ለካ ምን አይነት ሴት ነኝ እኔ ቁጥር ማላቅ እንደ ተስፋዬ ካሳ 20 ብቻ ጠይቃለሁ መድኃኔዓለምን አግኝቼ አሉና ቅር አላቸው። ሲያጉተመትሙ መቼም እሱ የልብ አውቃ ነው። ሲያጉተመትሙ አያቸውና ምን ነው አላቸው። ጌታዬ እባክህ እንደው በጠየቅኩ ቁጥር ላይ እንደው ቅድም የጠየቅኩህን ስንት 20 እሳቸው ደግሞ ያለ 20 ያውቁም ጨምርልኝ አሉት። ቸር አይደለ? ጨመረላቸው። ስንት ሆኑ? 100። ወዲያው ሲሰጣቸው አሁን ፍንድቅ አሉና ደስ ብሏቸው ጥያቄ ያቆሙ መሰላቸው። ምን እንዳሉ ታውቃላችሁ? አሁንም ተቁነጠነጡ። እንደገና ምን ነው አላቸው። ጌታዬ እንደው ምን ነው በነካጅህ እኔን ብትረሳኝ አይሉት መሰላቸው።